ሰላም የዩቲዩብ ቤተሰቦች፣ በዛሬው ቪዲዮአችን ይዤላችሁ የመጣሁት ፊክስድ ማይንድሴት ኤንድ ግሮዝ ማይንድሴት በሚል ርዕስ ነው። የእድገት አስተሳሰብና ቋሚ አስተሳሰብ ያላቸውን ልዩነት ይዤላችሁ ቀርቤያለሁ። ግሮዝ ማይንድሴት ወይም የእድገት አስተሳሰብ ያላቸው ፊክስድ ማይንድሴት ወይንም ቋሚ አስተሳሰብ ካላቸው በምን ይለያሉ የሚለውን በደንብ እናየዋለን። ግሮዝ ማይንድሴት ወይም የእድገት አስተሳሰብ ያላቸው ሰዎች በብዛት ውድቀትን ለትምህርት ይወስዱታል። ከውድቀት ለውጥ አመጣለሁ ብለው ያስባሉ። ከውድቀት መፍትሄ ይመጣል ብለው ያስባሉ። ፊክስድ ማይንድሴት ወይም ቋሚ አስተሳሰብ ያላቸው ሰዎች ግን ውድቀቴ የመጨረሻው የችሎታዬ ጥግ ነው፣ ከዛ በላይ ማለፍ አልችልም ብለው ነው የሚያስቡት። ከዛ በላይ የተገደበ ነው፣ አንዴ ከወደኩ በቃ እዛ ድረስ ነው የምችለው ብለው የሚያስቡ ናቸው። ግሮዝ ማይንድሴት ብዙ ነገሮችን መማር እችላለሁ፣ ያንንም ተምሬ በመማሬ ራሴን እቀይራለሁ፣ ተምሬ አዳዲስ ነገሮችን ላቅ እችላለሁ፣ ያንንም ካወቅኩ በኋላ የምፈልገው ማንኛውንም ነገር ማድረግ እችላለሁ ብለው ያስባሉ። ፊክስድ ማይንድሴት ያላቸው ግን በሆነ ነገርን የምችለዋለሁ፣ የሆነ ነገርን አልችልም፣ የሆነ ነገር እችላለሁ፣ የሆነ ነገር አልችልም፣ ይህንን ከሌ ነው የምችለው፣ ይህንን ከሌ ነው እችላለሁ፣ ይህንን አልችለውም፣ እችለዋለሁ አልችለውም የሚል ካታጎሪ ወይም ገደብ የተቀመጠበት ከሆነ ፊክስድ ማይንድሴት ያላቸው ናቸው ማለት ነው። እንዲሁም ችግር አስተማሪ ነው ብለው ያስባሉ። ግሮዝ ማይንድሴት ችግር አስተማሪ ነው ሲሉ፣ ፊክስድ ማይንድሴት ግን እኔ መቸገር አልፈልግም፣ መጎዳት አልፈልግም፣ ድህነት አልፈልግም የሚሉ ብዙ ነገሮችን አልፈልግም፣ የመሸሽ የማመካኘት አይነት አስተሳሰብ ያላቸው ፊክስድ ወይም ደግሞ ከእድገት በተቃራኒ ማይንድሴት ያላቸው ማለት ነው። ሌሎች ሰዎች ስኬት የሚደሰቱ ናቸው። ከሌሎች ሰዎች ስኬት ትምህርት ይወስዳሉ፣ ይደሰታሉ። ፊክስድ ማይንድሴት ያላቸው ግን በሌሎች ስኬት ይቀናሉ። ለምን ተሳካላቸው፣ እንዴት ሊሳካላቸው ቻለ፣ እነሱ ከማን በልጠው ነው የሚል መጥፎ ቅናት የሚባለው ማለት ነው። መጥፎ ቅናት ያድርባቸዋል። ሌላው አዲስ ነገር መሞከር ደስ ይላቸዋል። ግሮዝ ማይንድሴት አዲስ ነገሮችን ማየት፣ አዲስ ነገርን መማር ሲወዱ፣ እነዚህ ደግሞ አዲስ ነገርን ሳይሆን የተለመደ የታወቀ የተረጋገጠ ነገር ላይ ብቻ እዛ ላይ ስቲክ አድርጎ መቆየት ደስ ይላቸዋል። ስለዚህ የዛሬ የግሮዝ ማይንድሴት እና የፊክስድ ማይንድሴት ልዩነት ተመልክተናል። በዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን።